በጠዋት ከእንቅልፎ ተነስተው ወደ ውጪ ሲወጡ ከእግሮ በታች ያለው መሬት ሙሉ በሙሉ በውሃ ላይ እየተንሳፈፈ እንደሆነ እስቲ ያስቡት። ይህ ግዙፍ መርከብ ወይም የቅንጦት ጀልባ አይደለም። ሙሉ በሙሉ ከደረቀ ሳር የተሰራ በእጅ የተሸረበ አስገራሚ ተንሳፋፊ ደሴት ነው። በአንዲስ ተራሮች ላይ የሚገኝ አንድ ሙሉ ማህበረሰብ በደረቅ መሬት ላይ መኖርን አልፈልግም በማለት በውሃ ላይ መኖርን መረጠ። ሙሉ በሙሉ ከሳር ወደ ተሰሩት አስገራሚዎቹ የኡሮስ ጎሳዎች ተንሳፋፊ ዓለም እንኳን በደህና መጡ። ከብዙ መቶ ዓመታት በፊት ኃያሉ የኢንካ ግዛት በጦርነት መሬቶችን ማስፋፋት በጀመረበት ወቅት ኡሮስ የሚባሉት ሰላማዊ ጎሳዎች በአንድ ትልቅ ምርጫ ውስጥ ወደቁ። ማሸነፍ የማይችሉትን ጦርነት መቅጠም ወይም ደግሞ የሚያመልጡበት ብልህ መንገድ መፈለግ። እነሱም በዓለም ላይ በከፍታ ቦታ ላይ ወደሚገኘው ታላቁ የቲቲካካ ሐይቅ መሃል ለመሸሽ ወሰኑ። ነገር ግን በውሃ ላይ የሚኖሩበት ምንም አይነት መሬት ስላልነበራቸው የራሳቸውን መሬት በራሳቸው ለመፍጠር ወሰኑ። በሐይቁ ውስጥ የሚበቅለው ቶቶራ የተባለው ሳር እጅግ ቀላል፣ ጠንካራ እና በውሃ ላይ የመንሳፈፍ ከፍተኛ አቅም እንዳለው አስተዋሉ። ተንሳፋፊ ደሴትን መገንባት ማለቂያ የሌለው አስገራሚ ጥበብ ነው። እስቲ ወደ ፕሮሰሱ ትንሽ እንግባ። መሰረቱ መጀመሪያ በውሃ ውስጥ የተጠላለፉትን የሳር ስሮች በትላልቅ ብሎኮች ይቆርጧቸዋል። እነዚህን ስሮች እንደ ስፖንጅ በውሃ ላይ በቀላሉ ይንሳፈፋሉ። እነዚህን ብሎኮች በወፍራም ገመድ እርስ በርስ በማያያዝ ግዙፍ የውሃ ውስጥ ወለል ይፈጥራሉ። በመቀጠልም በዚያ መሰረት ላይ ደግሞ በቶሎ የማይበሰብሱትን የደረቁ የቶቶራ ሳሮች በደራረብ ይሽርቧቸዋል። ይህም በላዩ ላይ ለመራመድ የሚያስችል ለስላሳ መሬት ይፈጥርላቸዋል። የማይቆመው ስራ። በውሃ ውስጥ ያለው የሳር ክፍል በጊዜ ሂደት ቀስ እያለ ስለሚበሰብስ የመንደሩ ነዋሪዎች በየሳምንቱ አዲስ ሳር በላዩ ላይ መጨመርና መሸረብ አለባቸው። እነሱ ቤቶቻቸውን፣ አልጋዎቻቸውንና የነብር ቅርጽ ያላቸውን ውብ ጀልባዎቻቸውን የሚሰሩት ከዚህ ሳር ነው። ከሁሉ የሚያስገርመው ደግሞ በአንድ ደሴት ላይ ሰዎች ሲበዙ ወይም ጎረቤታሞች በከፍተኛ ሁኔታ ሲጣሉ ደሴቱን በትልቅ መጋዝ በሁለት ሰንጥቀው አንደኛው ክፍል ወደ ሌላ ቦታ ተንሳፎ መሄድ ይችላል። ለተከታታይ 500 ዓመታት የኡሮስ ህዝቦች ባህላቸውንና ኑሯቸውን በውሃ ላይ አንሳፋ ቆይተዋል። ይህ ታሪክ የሚያሳየው አስገዳጅ ሁኔታ ውስጥ በሚገቡበት ጊዜ ለመኖር የግድ መሬት እንደማያስፈልጎት ነው። የሚያስፈልጎት ፈጠራና ጥቂት ሳር ብቻ ነው። እናንተስ በየቀኑ በሚንቀሳቀስ ተንሳፋፊ ደሴት ላይ ለመኖር ትደፍራላችሁ? አስተያየቶቻችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ላይክ ማድረጋችሁን፣ ለተጨማሪ አስገራሚ ባህሎች ቻናላችንን ሰብስክራይብ ማድረጉን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰናይ ጊዜ